እንትን አባባል እያለ ሲናገር ከዚህ በፊት ጦር እዛ ያሉ ሰዎች ተውን ብለዋቸዋል። አዲስ ነገር አይደለም እንዴ? ዝም ስላልን እኮ አናቅም አይደለም። ብዙ እናውቃለን። ማነው ተውን ያለው? ያለውን አንተ ታውቃለህ ከኔ በላይ። ማነው ተውን ያለው? አውሬው አሁን እዚህ ጋር ማነው ተውን ያለው? አንቺ ስለ አመራሮች ታውቂያለሽ? ስለ ብሔርተኝነት ታውቂያለሽ? ስለ ፋኖ አመራርና ስለ ምድር ላይ ስላለ ትግል ታውቂያለሽ አንቺ? እንደ ሶሻል ሚዲያ ላይ ሲበጠረቁ አይደል እንደሚውሉ? ማነው ተውን ያለው? ማነው ተውን? ቆይዮኔ አንድ ጊዜ ነው እሷን ነው ማነው ተውን ያለው? አትታገሉልን ያለ ታዲያ መኩሻ ለዚህ እኮ ነው እኔ መጀመሪያ ያልኩ መኩ ሁሉ ነገር ይቅርና ማን ያለው ተናገር ብለው ይሄዱ ሲባል እንደማቸው ይናገሩ እድል መነጋገሩ አስፈላጊ እንደሆነ ስለገባኝ ነው መኩ ዮኒ እድል አንድ እያዳመጥን ነው አንድ ጊዜ ቆይ መኩ ይናገር ቆይ አቦ ተናግራለሁ እኔ እኮ ቅድም ሳወራ ሁሉ አፌን አስያዙኝ ሐሳቤን ልቋጭ ነበር እንዳልቋጭ ጆካም ዘሎ ገባ ይኸው አንደኛ አሁን ወደ ፖለቲካ እየተገለበጠ ነው ነገሩ በጣም ነው የሚያስጠላው እውነቴን ነው የምነግራችሁ ቢቆም ጥሩ ነው ይሄ ንግግራችሁ እኔ ግን አንድ ነገር ልንገራችሁ ለምሳሌ ኤግዛምፕል ነው የምሰጣችሁ 5 ኦሮሞ ልበለ ጊዜው 5 ኦሮሞ ፖለቲከኞች የኦሮሞ ፖለቲከኞች ተባብረው ማኛውን ቢናገሩት 5 ተናገሩኝ ነው የሚለው ኦሮሞዎች ተናገሩኝ ነው የሚለው ኦሮሞዎች ተናገሩኝ ነው የሚለው አይደለም እንደማኛው እነዚህ ኦሮሞዎች ለምን ሐሳባቸው አንድ አደራይተው ስለሚናገሩ ማለት ነው አይደለም እንደ ኦሮሞ ነው የምትወቅሳቸው አሁን እቺ ልጅም የተሰማት በዛ መልኩ ነው ብዬ ነው የማስበው ገብቷል በሙሉ ሆብለው ካውሮት አማራ ብትል ማንን እንዳለች ግልጽ ነው ብዬ ነው ማምነው እኔ በኔ ማለት አማራ ስትል እኔ ሁላችንም ይሄ እኮ ጆካ ብዙ ሰው እኮ አሁን አክቲቪስት የሚባሉ ሰዎች ወጥተው በሐሳብ ስለተለዩ ብቻ ከሜዲያ አጠፋለሁ ብለው ይለለ እንዴ አንተ አማራ አይደለም ይሉ ይለ እንዴ ማን ነው የሚለው ራሱ አማራውን በሐሳብ ስለተለየ አማራውን አሳደው ማለት ይሄ እኮ ነው እሷም የተናገረችው ይሄ ባዳዋይ የምናየው እኮ ነገሩ ለማስታረቅ መሄድ ነው እንጂ አሁን ለአማራን ይቅርታ ጠይቅ የትኛውን አማራ ነው መጠየቅ ያለበት እስቲ አሁን የትኛውን አማራ ነው አማራ ሆይ ይቅር በለኝ እንደዚህ አይባልም የለም እንደዚህ አይነት ነገር እኔ እንደዚህ አይነት ነገር አለ ብያላቅም እንደ ህብረተሰብ መጥቶ የተናገራት ሰው የለም እንደ ህብረተሰብ ይቅር የተናገረችው ሰው የለም የተናገረችው በግሩፕ ያሉ ልጆች ያው አማራ አክቲቪስት የሆኑ ልጆችን አማራ ብላ እርስ በርስ አንደጋገፍም ይሄ እኮ እውነት እኮ ነው እኔ በራሴ ያየሁት እኮ ነው ምን አዲስ ነገር አለ እንዴ ስላልደረሰብህ ነው እኮ ጆካ እንጂ አንተም ነገ ቢደርስብህ ኦኬ መኩም ይወንም ወደታችሁም አማራ ናችሁ ከኔ በላይ እኮ ከናንተ በላይ እኔ ሁኝ አይደለም ደጋግሜ ተናገርኩት እናንተ ካመናችሁበት እናንተ አናችሁ የእናንተ ፖለቲካ ሊሰሩበት ቆይ አንዴ መኩየ ይቀር ቀጥሉ ችግር የለውም የእናንተ ፖለቲካ ሊሰሩበት የሚፈልጉ ሰዎች እንዳለ እየረሳው ነው ጆከር የእናንተ አማራ ልጆች መጋጨት ለሌላው ጥብስ ነው ለሌላው ምንድነው ብዙ መንገድ ይከፍታል አማራዎችን በመሃል ይመጡና ቋቋ ያረጉና የእናንተ መባላትን በደንብ አድርገው ይጠቀሙበታል ይሄንን ማስተዋል አለብህ ጆከር እህትናት ታላቅህም ናት በመሃል ግጭት ተፈጥሯል ይሄን ወደ ፖለቲካ እንዲወሰድላቸው በደንብ ነው የሚፈልጉት እዛ ሰው እየተገደለ እየታረደ እየተበላ እዚህ ጋር ችግራችንን ቶሎ ፈተን ወደ መልካም ነገር መሄድ ሲገባ ጆካ የሷን እንደዚህ ነው ተብሎ ሲባል ለነሱ አሃ ብለው ለፖለቲካ ይጠቀማሉ ለሚፈልጉት መንገድ ይሄዳሉ ስንት ፖለቲከኞች ገብተው ጊፍት አስመስለው እንዲታዩ የፈለጉ ሰዎች አላየ ወደ ፖለቲካቸው ወደሚፈልጉት ወስደው ስለዚህ ጆከር እኔ የምልህ እንደ ወንድም ምንድነው ወደ ፖለቲካው ሳይሄድ የግለሰብ ጉዳያችሁን ቶሎ ቋጭተ ነው በአማራ መካከል ላይ የተለየ ነገር እንዳይኖር አድርገን ደፍነ ነው ወደ ምን መሄድ ነው የምንፈልገው ወደ ሰላም ገባ ታርቃችሁ ወደ ሰላም እንድትሄዱ ነው የምፈልገው እባክህ ልጨርስ ያንን መጨረስ አልቻልኩም በላይ ያወራችሁ ይኸውልህ ማኛው አሁን እቺ ልጅ አማራን ተናግሬያለሁ ብላ ይቅርታ ብትጠይቅ ህይወቷን መቃብር ውስጥ ከተተች ማለት ከባድ ነገር ነው ጆካ እንደቀላል ነው ያየው ነው እቺ ልጅ
ያለ ቴንሽኗ አድሚት አደረገች ማለት ነው። እኔ ያን እንዲሆን አልፈልግም። ለምን ነገም ጆካም አንዳችንም ብንሆን በንዴት የሆነች ነገር ተናግረን ያችን ነገር አጋነን የአማራን ህዝብ ይቅርታ ጠይቂ ስትል በጣም ከባድ ነገር ነው። እውነቴን ነው ጆካ፣ አንተ ለልጅሽ ልጅ ማሰብ አለብህ። ይሄ ነገር መሆን የለበትም። እንደ አማራ ሳይሆን በቃ ከኔ ጋር የነበሩትን ልጆች ተናግረሻል፣ ይቅር በያቸው፣ በቃ ይቅርታ ጠይቂያቸው ብትል ደስ ይላል። ግን እንደ አማራ ስትል እችን ልጅ ወስደ ነገ አገር ብትገባ አንቺ አማራን የሰደብሽ ተብሎ ነው ሌላ ነገር ውስጥ ነው የሚገባው እኮ ጆካ። እኔን እንደ ጥፋተኛ እያደረክ ነው እንዴ? መኩ አይደለም አታድርጉት፣ እንደ ህዝብ ነው እያልኩ ያለሁት እንጂ ጥፋተኛ እያደረክ ኧረ እንደ ህዝብ እኔ እኮ አይደለሁም እኮ ወጥቼ እኮ የተናገርኩት እኔ አይደለሁም እኮ ታውቀዋለህ። እሷ ማንን እኔ ያጠፋሁት ነገር የለም። እኔ ከማህበረሰብ ጋር አላገናኘኋትም። ማህበረሰብ ጋር ወጥቼ አሁን ልጠይቅ ጆካ፣ እኔና እሷ የተናገረችውን አንተ አልገባህምና ብለን እኮ ነው የምናልፈው። ይኸውልህ እዚህ ጋር እኔና እሷ የተናገረችው ጆከር አንተ አልገባህምና የተናገረችው የአማራ ህዝብ በሙሉ አይደለም። እኔ ከተናገርኩ እኮ ሚዲያ ላይ ያላችሁ ብላ ብትናገር እኔ ችግር የለብኝም። እና ምድር ካለው ጋር መች ተጣልታ ነው? ወዮ የአማራው ጥቅል ገጽታ እኮ ነው ያለችው። አሁን ምድር ላይ ካለው ጋር አንተም እሱም ካመናችሁበት ይቅርታ ጠይቅም። በዚህ ካላችሁ ቀጥሉ፣ በቃ ወደ ሌላ ጉዳይ። እኔ እኮ መጨቃጨቅ እኮ አልፈልግም። እሱን ነው አሁን ያልነው። ምንድነው ሶሻል ሚዲያ ላይ በተደጋጋሚ አዳምጠኝ። እኔ በተደጋጋሚ ተናገርኩ አይደለም? በተደጋጋሚ ነው ተናገርኩ አይደለም? ይሄ ነገር እንዲሆን በተደጋጋሚ ተናገርኩኝ። ይሄ ነገር መሆን የለበትም ካላችሁ ሰይድም አለ፣ ሁላችሁም አላችሁ። ኦኬ አሁን የሆነ ሰው መጥቶ ነገ አንተን ጆከርን ተናግሬ ለአማራ ይቅርታ ጠይቅ ብትል ምን ሊያንሳት ነው? እሱ አንድ ነገር ለእድል ስጡኝ። አንድ ጊዜ እዚህ ላይ የመጣችሁት ለእርቅ ከሆነ አንዱ ለአንዱ ጠበቃ መቋቋም ነገር አያስፈልግም። ሀቁን አውርቶ ይቅርታ አባብሎ መለያየት ነው። ሙኒት ሶሻል ሚዲያ ያለውን አማራ ለማለት ፈልጋለች። ስሜታዊ ሆና ይሁን ሙኒት ማለት የፈለገችው ሶሻል ሚዲያው ያለውን ነው፣ ግን የተጠቀመችው ሶሻል ሚዲያውን ላይ አላለችም። ስለዚህ እኔ የፈለኩት ይሄንን ነበረ። በዚህ መልኩ ከታየ ይቅርታ ማለት ነገሩን ይፈታዋል። ገባ አይደል? በቃ በዛ እንዴ ለምሳሌ እኔ እሱን እኮ አርማለሁ አለች። መኩ ምን ነው ይሄን ስትል አልሰማትም? ይሰማል። እሱን አርማለሁ እኔ ማለት የፈለኩት ብላ እዚህ ጋር ስትናገር አልሰማትም ማለት ይቻላል። እሷ መጣችን ነው አሳልፈንማ ለጠላቶች አንሰጥም። እሷ መጣችን ጆከር ተናገር። ይሄ ማለት ይቅርታ አይደለም የሚባለው፣ ኮሬክሽን፣ እርማት የሚዲያው ህዝብ እኮ እሺ ይኸውልሽ፣ አሁን እኛ ያልሽው ቃል በቃል ሁላችንም ቅር ብሎናል። አንደኛ አይደለም ነው አይደለም፣ ያንን ሁላችንም እናውቃለን። ሶሻል ሚዲያው ግን በእኛ ላይ ፖለቲካ የሚሰራ አካል ስላለ ለዛ ፍጆታ ውሏል እኮ። ልነግርህ ነው እንጂ ሌላ ምን ትፍጠር? ማረም ነው እርማት ነው። አረምኩት ዩኒ ቆይ ለማሸማገል ነው የመጣኸው? ቆይ እንጂ እድል ስጠኝ። እኛ ለማሸማገል እኮ ነው። ምን እንድትል ይጨርስ እንጂ ሀሳቡን ይሆን ሀሳቡን እኛ የተረዳንበት መንገድ ነው የምልህ። አሁን ሙኒት በሰዓቱ ስሜታዊ ሆና እንዳጠቃላይ ብላለች። የሚወሰደው ያለችው ነው ለሌላው አካል ለፖለቲካ ግብአትና እኛን የብስ ለማንቋሸሽ የሚጠቀምበት አካል አለ ሌላ። ገብቶሃል? ስለዚህ ሙኒት ለማለት የፈለገችው ሶሻል ሚዲያ ላይ ያለውን ነው። አሁን እንዳለችው እኔ የፈለግኩት ይሄንን ነበረ፣ በዚህ መንገድ ከታየ ይቅርታ እኔ ያልኩት ይሄን ነው ብላ ማስተካከሉ ሌላ ነገር የለውም። ይሄ ተከበደ አጠቃላይ አላለችም። አሁንም ተናገሩ ይቅርታ ማለት የተናገርኩት ንግግር ወይም ያደረኩት ነገር ስህተት ነው ማለት ነው። እሺ እንደዛ ሳይሆን ብለው እርማት ሚዲያ ነው ብያ ከዛ በኋላ እናንተ እንደፈለጋችሁ አድርጉ፣ ፍረዱት እናንተ። በመጀመሪያ ሶሻል ሚዲያን ታውቀዋለህ አይደለም? 14000 15000 ሰው ይዞ 5 ሰው ይዞ ማህበረሰብ እንደ ማህበረሰብ ማቆሸሽ በአሁኑ ጊዜ እዛ ጋር የሞተና የወደቀ ያለ ማህበረሰብ እያለ ዛሬ አሁን እኔ አማራ ገጽታው ይሄ ነው፣ መገዳደልና መተራረር ነው። አማራ ሚዲያ ላይ ያላችሁት እኮ አይደለም ያለችው። ሰይድ አሁን ተናግሮታል። ሌላው ቆርጦና ቆራርጦ ይዞ ለምንድን ነው የሚጠቀምበት?
እኔ አሁን በውስጥ የሚደውልልኝ ለምን ማህበረሰብ በዚህ ልክ አልጠይቅም እያለች እየናቀች አንተ ምንድን ነው የሚያስቀምጥ እየተባልኩ ነው። ለምን የራሴ ተከታይ ብሔርተኛ ስላሉ። እሷ እኮ ብሔርተኛ አይደለችም። እስኪ ሌላ ተው፣ አንድ ነገር ልበልህ። ሳራ የምትባል ገነት የምትባል ልጅ ለሄለን አንበሳ ጆከርና አትስደቢ ብላ አንበሳ ትሰጣለች። ከአንዳንድ ጉሮሮዋን ይዘው ነው ያመጧት። ውጭና ተሳድበሽ ይቅርታ ጠይቂ ማህበረሰብን። ለምን በሱ ስም አንበሳ ሰጠሽ ነው የተባለ። ቃል በቃል እያሰማው የአማራው ገጽታ ነው ያለችው። አይ እኔ ሚዲያ ላይ ያለው ሌላው እኮ ለምን እንደሚጠቀመው ታውቃለህ። እዚህ ጋር ቁጭ ብዬ እኔ ስደራደርም ቁጭ ብዬ ለእርቅም እንትን ስል አይ እኔ ማህበረሰብን እንደ ማህበረሰብ ጥላቻ የለብኝም፣ ስሜታዊ ሁኜ ገጽታው የአማራው ገጽታው ብዬ ስለተናገር ሚዲያ ላይ ላላችሁት እንጂ የተናገርኩት ወደ ሌላ ነገር የሚወስድ ያልመሰለኝም። ይቅርታ ማለት ይሄ ትንሽነት ነው። ለእናንተ ትንሽነት ከሆነ እሺ ቀጥሉበት። ቃል በቃል ራሷ የተናገረችው ሚዲያ ላይ ያላችሁ አላለችም ፈጽሞ። አሁንም ደገመችው እኮ እከሌና እከሌ እኛ ከማንም ዘርፎ አምጥቶ ከማንም የማንም እንባ እያለቀሰ ማንም ደም እንባ እያለቀሰ የሰው ልጅ የሰው ገንዘበኛ አንፈልግም። ብሔርተኛንን እንደ ብሔርተኝነት እሷና እኛ የሚያገናኘ ሌላ ጉዳይ አለ። እኔና እሷ በግለሰብ ደረጃ ማህበረሰብ የሚያደርስ አልነበረም። ጥቅል በቃ ያንንም የሚያስጠራ አልነበረም። ሽማግሌ ከሆነ ቁጭ ብለው አሸማግለውም አስታርቀውንም ነበር። ራሷ አፍርሳ ነው የመጣችው። ግን ይህን ሰፊ ማህበረሰብ መስሏችሁ ከሆነ ይቅርታ ብሎ መጠየቅ ትልቅነት እንጂ ትንሽነት አይደለም። አይ ስራዬ ነው፣ እኔ ማህበረሰብን ይቅርታ ከጠየቅኩኝ ነገ ከስራ ያባረራለሁ፣ ከደህንነት ቢሮ ላይ የተሰጠኝም ሹመቴም እነጠቃለሁ ከሆነ አሰላሙ አለይኩም ጨርሻለሁ። ይቅርታ ማጠይቅ ከሆነ ወርዳለሁ። ክብራችሁን አላነሳውም። መኩም አንተም አከብራችኋለሁ።